አንድ ለጠቅላላ አድርገህ ተመልስ። ያው ካምፓኒው ኢትዮጵያ ላይ ያለው ካናዳ ላይ ያለው ሁለተኛ ደግሞ ማለት ነው ያ ፎርም ተሞልቶ አሁን ለምሳሌ ከካምፓኒው ጋር ግንኙነት ይኖራል ማለት ነው። ያ ፎርም ተሞልቶ በወረቀት ነው ለካምፓኒው የሚሄደው ወይስ በስልክ ነው የሚሄደው? በኢሜል አንድ ልንገር በቃ ተራርቄ በኢሜል አጣላን አይደለ? ኢሜል ካምፓኒ አንድ አይደለም። ኢሜሉ ላይ በስንት ቀን ነው ሜሴጅ የሚመጣላችሁ? አሁን ለምሳሌ ጠብቁ የሚል ዌቲንግ ሜሴጅ በፈለገ ቀን ካምፓኒ ከነ ገደብ አይሰጥም። በፈለገ ቀን ነው ያስገባል። 7 ቀን ይያልሽ በስንት መጥቶች ሜሴጅ በፈለግ በነገራችን ላይ ትንሽ የሚባለው 1 ወር ነው። እኔ ስለሚጠይቁ ነው የምጠይቀው። ምክንያቱም ቤተሰቦች ትንሽ እንደውም ቶሎ በለስ የሚባለው 1 ወር ነው እያልኩ እኮ ጓደኞቼ ረስ እና ፋሚሊ ፕላስ እባክህ ከፍላለሁ ውሰደኝ። እንኳን ካናዳ ይቅርና በአሁኑ ሰዓት ኩዌት ለመምጣት 400 እና 500 ሺህ ብር እየጠየቁ ነው። ስለዚህ ቃላት አትናገር ባርቸው እና ባርች ለማንኛውም ማለት ነው አንድ ነገር ልንገርህ። እኔ በመጀመሪያ ደረጃ የፎርም ብር ሳስከፍል አውቄ ነው ትንሽ ብር ማስከፍለው። በነገራችን ላይ $450 ነው። ዶላር ስለጨመረ ነው ምንዛሬ ስለጨመረ ነው እንጂ 61 ሺህ ብር የሆነው መጀመሪያ ማለት በዚህ ጊዜ በእርግጥ ይሄ ነው ልል አልችልም። ምን መሰለህ ይኸውልህ እኔ አሁን ሲጀመር ተመጣጣኝ ክፍያ ነው ማስከፍለው። ለምንድን ነው እነሱም እንዳይጎዱ፣ ለምሳሌ ምናልባት ባይሳካላቸው እንኳን እንዳይጎዱ ተመጣጣኝ ክፍያ ነው ማስከፍላቸው። እና ደግሞ በዛ ላይ ደግሞ 3 4 5 ካምፓኒ ላይ ስለሚሞክሩ አንተ 61 ሺህ እንደ 4 ካምፓኒው እንኳን ብታካፍለው ስንት ብር ነው የሚመጣ ነው? 20 ሺህ እንኳን አይሞላም። 10 ምናምን ሺህ ነው የሚመጣው። ስለዚህ እኔ አስቤበት እንደማስተዋይ ሰው ለልጆቹም እንደማስብ ሰው ሆኜ ነው ኦልሬዲ አፕላይ ማስራበሹ ለአራት ሰው ተከፈለ። ለአራት ካምፓኒ ለምሳሌ አንድ 61 ሺህ ብር ከፍሎ እኮ 4 ካምፓኒ ላይ እኮ አፕላይ ያደርጋሉ። ያ ካምፓኒ የት ነው ያለው እንዴ? የተለያዩ ካናዳ ስቴቶች ውስጥ ነው ያለው፣ ከተሞች ውስጥ ማለት። አይ ኢትዮጵያ ነው ካናዳ ነው ማለት? ኧረ በእግዚአብሔር ካናዳ ነው ያለው። እንዴት ነው ኢትዮጵያ ውስጥ ያለው እንትን ውስጥ አፕላይ ማለት ነው ማለት? አበሻ እዛ ውስጥ አለ? ኧረ የለም ማለት እንዴት ቁርኝነታችሁ እንዴት ነው ማለት የሚለው በነገራችን ላይ ማለት ነው እኒ ቫኬሽን ፊመሌት ዱባይ እንችላለን። ይኸውልህ ባርቸው አንድ ነገር ልንገርህ፣ እችን ተናግረን እንጨርሳለን ማለት ነው። እኔ ካጠፋው አቁም ካልከኝ አቆማለሁ። ምክንያቱም ቤተሰቦች ጠይቅ ስላሉ ነው የጠየቁ። ይኸውልህ አሁን እዚህ ጋር ማለት ነው ከደበረ ሊቆም ይችላል። መደበር ምናምን ግልጽ እኮ ስለሆነ ነው። አሁን ምንም እኔ አሁን በስራዬ ማለት ነው ምንም የተደበቀ ነገር የለም። እዚህ ጋር ተቀምጦ ሁሉ አሁን አንተ ጋር ነው ልጽፉት እንጂ ማለት ነው። ይኸው 140 ሰው ተቀምጦ እየሰማ ነው። አንድ ጥያቄ ጠየቀ ሰው የለም። እውነት ለመናገር እኮ ተረድቻለሁ። አሁን ያው እዚህ ጋር ጽፋለህ ጀስት ኦንላይን ፎርም ማስሞላት ብቻ ነው ስራው ጀስት ኦንላይን ፎርም ማስሞላት እስከሆነ ድረስ ደግሞ ኦንላይን ፎርም ማስሞላት ብቻ ነው። ይሄ የእናንተ ግዴታ ነው ማለት ነው። ኦፍ ኮርስ ማለት ይሄን አምናችሁበት እስከገባችሁ አንድ ነገር ይሄን አምናችሁበት እስከገባችሁ ስምምነታችሁ ውስጥ ካለ ድረስ እኮ ይሄን ልጅ እኮ ለምሳሌ የቱ ጋር ነው ተጠያቂ የሚያደርገው? ምክንያቱም ሙላልኝ ፎርሙን ብላችሁ እስከሰጣችሁ ድረስ ስምምነት አድርጋችኋል። ያንን ስምምነት ካፈረሰ ግን ልጠይቁት ይገባል። ኦፍ ኮርስ ማንም ሰው መጥቶ ይጠይቀኝ ስምምነቱን አፕሪሼ ከሆነ ፎርሙን ካልሞላውለት አፕላይ ካላረኩለት ማንም ሰው መጥቶ ማውቀስ ይችላል። አፕላይ አላረገልኝም ማለት ይችላል። ፎርም አልሞላልኝም ማለት ይችላል። ሲቪ አላዘጋጅልኝም ማለት ይችላል። እውነቴን ነው የምልህ። በዚህ እኔ ቢወቅሰኝ ማለት ነው እግዚአብሔርን እውነት ነው ብዬ ቪዲዮ እሰራለሁ። ጌታን እንደዛ ብሎ የሰራብኝ ሰው ቢኖር ማለት ነው እውነት ስለሆነ ይኸው ይቅርታ እሰራለሁኝ አስተናግዳለሁኝ ምናምን ብዬ ይቅርታ ጠይቄ ምናምን ቪዲዮ እሰራለሁኝ። ግን እኔ ያላልኩትን ነገር እኔ ቃል ያልገባሁትን ነገር እዚህ ጋር መጥቶ
እንደፈለጉ ሲፈላሰፉ ሳይ ኦ ማይ ጋድ ነው ያሉት። እኔ አላወራም። ገብታችሁ አለምሳሌ ሌሎቹ ለምሳሌ እዚህ ጋር የተለያየ ነገር ይጻፉናል። ከእነሱ አይታችሁ ከሆነ እንደዚህ አይነት ቃል የምትናገሩት ይሄ ፌር አይደለም። ምክንያቱም እስካላያችሁት ድረስ የሰውን ስም እንትን ማለት ጥሩ አይደለም እግዚአብሔርን። ምክንያቱም ሁላችንም የተለያየ ስራ ነው የምንሰራው። ለጊዜ ኢኮኖሚ ጮቷቸው እባክህ ዝም ስትዘጋቸው ራሳቸው ይዝም ይላሉ። ሱሪና ታበላል እና ማለት ነው እና ፎርም የሞላችሁ ድረስ ብዙዎች ጠብቁ። ሜላችሁ ለሚሴጅ ይመጣል። ካልመለ አይወለም ሜሴጅ ደግሞ ካልመጣላችሁ ማለት ነው። ባሪች ደግሞ ሌላ ሊገር ለምሳሌ 6 ወር ምናምን ይቆያል። ግን ከስምምነታችሁ ጋር ካለፈ አይደለም። አይወለ እዚህ ጋር ሁሉም ነገር እኮ ለነሱ ተስተካክሎላችኋል እኮ ስለማያውቁ ነው። ባይዘ ምንም ማያውቁ መሰለኝ እነዚህ የሚጽፉ ሰዎች። እዚህ ቤት ውስጥ ያልተሳካለት ሰው ካለ 3-4 ካምፓኒ ላይ በነጻ አፕላይ ማድረግ ይችላል እያሉ ምንም ተጨማሪ ብር ሳይከፍል ብሎክ አደረገኝ እንዴ አላቻለ ብሎክ አደረገኝ። እኔ ማንንም ሰው ብሎክ አላረግም፣ ግን ተሳድባ ከሆነ ሞዴሬተሮች አይለቋትም። አይቻልም መሳደብ መሳደብ አይቻልም። በነገራችን ላይ ባሪች አንተ ስራውን እንደፈለጉ ሊጽፉ ይችላሉ። እዚህ ስራው አፍ ከከፈቱ ኦልሬዲ ሞዴሬተሮች ዝም አይሉም። እኔ ዝም ማለት እኔ ማንንም እንዲሳደቡ አልፈልግም፣ ግን ጥያቄ ምናምን መጠየቅ ይችላሉ። ማንም ሰው ግን መጠየቅ ይችላል እንጂ መሳደብ ምናምን አይደለም። መጠየቅ ይቻላል። እኛ እናስተናግዳለን ማንንም ሰው። ይኸውልህ ለባሪች ይገኛው ምን የሆነ ግልጽ ነገር ላድርግልህ። ቅድም ኦልሬዲ አብራርቼ እልሃለሁ ሁሉንም። በመጀመሪያ ደረጃ አሁን ማለት ነው ኪያ ሌላውን ተውና ማለት ነው ስለዚህ ስራ አንተ ምን አይነት ፎርም እንደምታስሙላና ምን ማድረግ እንደምትችል ብቻ እዚህ ላሉ ግልጽ አድርግና አስቀምጥላቸው። ያን ነገር ከተስማሙ አሁን መጥቶ አንተ ጋር ፎርሙ ሙላት ይችላል። ግን እሱ ብቻ አብራራላቸው በቃ። አሁን እኮ ማወቅ ያለብህ ማንም ሰው ይኸውልህ የካናዳ ህግ አለ። አሁን ለምሳሌ ዌብሳይቶች አሉ፣ ህጋዊ ዌብሳይት ማለት ነው። በካናዳን ገቨርንመንት የጸደቁ የስራ ማስታወቂያዎች ብቻ ሳይሆን በቱሪስት ቪዛ፣ በፐርማነንት ቪዛ እንዲሁም ደግሞ በስቴዲ ቪዛዎች እና በተለያዩ በሜሪጅ ሊሆን ይችላል፣ በፋሚሊ ስፖንሰርሺፕ ሊሆን ይችላል። ብዙ አይነት ቪዛዎች አሉ። እነዚህ የቪዛ ፕሮሰሶች የራሳቸው ሂደትና እውቀት የሚጠይቁ ኤክስፒሪየንስ የሚጠይቁ ናቸው። ማንም ሰው ዝም ብሎ የሚሞላ ጉዳይ አይደለም። አንድ እንዳታውቀው አይ ስለ ቪዛ ነው የሚመለከተኝም ስላልኩ እኮ ነው። ስለ ቪዛው ተወዋል የሚመለከተን ብቻ ነገር አብራራላቸው። ቆይ አንዴ ላብራራ። እየመጣው እኮ ነው ወደ ሂደቱ። እንደ ይሄ ሳይነገር እንዴት ይመጣል? እነሱ እኮ እነዚህ ልጆች አፕላይ የሚያደርጉ እኮ ፈጣሪ ካሳካላቸውና ቢሆንላቸው ካምፓኒ እውነት ቢቀበላቸው እኮ ቪዛ ለማግኘት ነው አይደለም? ካልተቀበላቸው እሱን እግዚአብሔር ነው የሚያውቀው። ግን ተቀበላቸውም አልተቀበላቸውም እኛ እናቅም። በኋላ ላይ አፕላይ አድርጎ ምናምን ነው እኛ የምናየው። እኔም አላቅም፣ እነሱም አያውቁም። እኛም ሁላችንም የማናውቀው ነገር ነው። ውሳኔን የሚሰጠው ካምፓኒ ስለሆነ ያ ስለሆነ ኦልሬዲ ለምሳሌ እነዚህ ካምፓኒዎች አሉ፣ ዌብሳይቶች። ለምሳሌ ካናዳ ኤክስፕሬስ የሚባል አለ፣ ካናዳ ጆብ ባንክ የሚባል አለ፣ ካናዳ ኬሮር ሳይት የሚባል አለ። የመሳሰሉ ብዙ ዌብሳይቶች አሉ። የካናዳ ትክክለኛ የስራ ማስታወቂያዎች እና የተለያዩ የቪዛ ፕሮሰሶች አፕላይ ማድረጊያ መንገዶች አሉ። ገባ? እነዚህ መንገዶች እኔ ለምሳሌ እዚህ ካምፓኒዎች ላይ እነዚህ ካምፓኒዎች በካናዳ ስቴቶች ውስጥ ወይ ደግሞ በካናዳ ከተሞች ውስጥ የተለያዩ ከተሞች ውስጥ የስራ ማስታወቂያ ሲያወጡ ምን ያደርጋሉ? በኢሚግራንት በቀጥታ ፖስት ይደረጋል ማለት ነው። ፖስት ጆብ ላይ ምን ይደረጋል? ፖስት ይደረጋል። ፖስት ሲደረግ እኔ ምን አደርጋለሁኝ? ኢንተርናሽናል የስራ ማስታወቂያዎችን ለልጆች ይዤ ይመጣና ባለኝ ስራ ልምድ ነው የሚል ገብተዋል። እነዚህን የስራ ማስታወቂያዎች ይዤላቸው ይመጣና ከዛ ምን አደርጋለሁኝ? ይሄንን ስራ አናውንስ አደርጋለሁኝ እዚህ ላይ መጥቼ እንደዚህ አይነት ስራ ማስታወቂያ ወጥተዋል። አፕላይ ማድረግ የምትችሉ ሄዳችሁ ሳይቱ ላይ አፕላይ አድርጉ። አፕላይ ማድረግ የማትችሉ የፎርም ብር ብቻ 450 ብር ከፍላችሁኝ እኔ ጋር አፕላይ ማድረግ ትችላላችሁ፣ እድላችሁን መሞከር ትችላላችሁ ብዬ አናውንስ አደርጋለሁኝ እዚህ ላይ መጥቼ። ዩሲዳ $150 ነው
$450 $450 ከፍላችሁ አፕላይ ማድረግ ትችላላችሁ። እኔ ጋር ገብቷል። ብሩ በዛብኝ አነሰብኝ ሌላ ነገር ነው፣ ወይ ደግሞ በዛ አነሰ ሌላ ነገር ነው። ከዛ ውጪ እኔ የሚያዋጣኝን እኔ ነኝ የማውቀው አይደለ? እኔ የሚያዋጣኝን ይሄ ነገር አዋጣል፣ እነሱንም አይጎዳቸውም፣ እኔንም ደግሞ ምን አያደርገኝም፣ አያከስረኝም፣ አይበዛብኝም ብዬ የራሴን ግምት አስቀምጬ በመጀመሪያ እንደውም የጀመርኩት በስንት ብር መሰለ? በ$300 ነበር የጀመርኩት። እንደውም ከትንሽ ጊዜ በኋላ ነው $150 ራሱ የጨመርኩበት ማለት ነው። ይዚና ከዛ በማዶ ማን ማውራት ይችላል። አሁን ያልከው ጋር ማለት ነው። ግን ሀሳብ እንትን እንዳይል ልክ ነው። ግን አብረን እንትን እንድትል አሁን ያልከው ጋር ማለት ነው። እንደዚህ አይነት የስራ አይነቶች መጥተዋል፣ አፕላይ አድርጉ ብሏል። እና አሁን ለምሳሌ የማይሳካላቸው ልጆች አንተ ባልከው የስራ ዘርፍ በዛ ፎርም እንትን ስላላስገቡ ነው ወይስ እንዴት ነው? እንዴ ለምሳሌ አንተ